የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ በዓለም አቀፍ ደረጃ በከፍተኛ ፍጥነት እየተስፋፋ መምጣቱን ተከትሎ የስራ አጥነትን ያስፋፋል የሚል ስጋት ተደቅኗል። በቅርቡ ታዋቂው የአሜሪካ ኢንቨስትመንት ባንክ ይፋ ያደረገው ጥናት የሰው ሰራሽ አስተውሎት ተጽዕኖ በስራ መስኮች ላይ የሚኖረው ስጋት እንደ ስራው ባህሪ እንደሚለያይ አመላክቷል። ኢየሩሳሌም ፈለቀ። አርቲፊሻል ኢንተለጀንስ በዓለም አቀፍ ደረጃ በከፍተኛ ፍጥነት መስፋፋቱን ተከትሎ በመላው ዓለም በሚገኙ ሰራተኞች ዘንድ ስራዬን ኤአይ ይነጥቀኝ ይሆን የሚል የጋራ ስጋት ላይ ወድቀዋል። በቅርቡ ታዋቂው የአሜሪካ የኢንቨስትመንት ባንክ ይፋ ያደረገው ዘገባ እንደሚያመለክተው የኤአይ ተጽዕኖ በስራ መስኮች ላይ የሚኖረው ስጋት እንደ ስራው ባህሪና ውስብስብነት ይለያያል። ጥናቱ የስራ ተግባራትን በአስቸጋሪነታቸውና ውስብስብነታቸው በደረጃ ያስቀመጠ ሲሆን ተደጋጋሚ መደበኛና አነስተኛ ክህሎትን የሚጠይቁ ስራዎች በኤአይ የመተካት ስጋት ቀዳሚዎቹ ናቸው ብለዋል። ዘገባው እንደሚለው በንግድ መስክ የገንዘብ ተቀባይነት ስራ ለከፍተኛ ስጋት ተጋልጧል። በአሁኑ ወቅት በዓለም ዙሪያ የሚገኙ በርካታ ሱቆችና ሱፐርማርኬቶች ራሳቸውን ችለው የሚሰሩ የመክፈያ ማሽኖችን መጠቀም የጀመሩ ሲሆን ይህም የሰው ኃይል ፍላጎቱን በእጅጉ እየቀነሰው ይገኛል። በተመሳሳይ መልኩ በፋይናንስና ባንክ ዘርፍ የቢሮ ስራዎች፣ የህግና ደንብ ማስከበር፣ መረጃዎችን መፈለግና መዝገብ መያዝ ያሉ መደበኛ ተግባራት በኤአይ ሶፍትዌሮች እየተተኩ እንደሆነ ተመልክቷል። ነገር ግን ሁሉም የስራ መስኮች እኩል ስጋት የለባቸውም። እንደ ሕክምና፣ የከፍተኛ ትምህርቶችን ማስተማርና የፋይናንስ ትንተና ያሉ ከፍተኛ እውቀትንና ውሳኔ ሰጭነትን የሚጠይቁ ስራዎች በኤአይ ሙሉ በሙሉ አይተኩም። ይልቁንም ኤአይ ለእነዚህ ባለሙያዎች እንደ ረዳት መሳሪያ በመሆን ስራቸውን ያቃልልላቸዋል። ለአብነትም በጤናው ዘርፍ ሐኪሞች በሽታዎችን በፍጥነት ለመለየትና የሕክምና ዘዴዎችን ለመጠቀም ኤአይን እንደ አጋዥ ይጠቀሙበታል እንጂ ኤአይ ሐኪሞችን ሙሉ በሙሉ ሊተካ አይችልም። በትምህርት ዘርፍም ቢሆን መምህራን ለተማሪዎች የተሻለ ትምህርት ለመስጠት ኤአይን ሲጠቀሙ ፈተናዎችን ማረም የመሳሰሉ ተደጋጋሚ ስራዎች ግን በኤአይ ይከናወናሉ። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ በቅርቡ ባወጣው መረጃ መሰረት በዓለም አቀፍ ደረጃ ወደ 40 በመቶ የሚጠጉ ስራዎች በኤአይ ተጽዕኖ ስር ይወድቃሉ። በበለጸጉ ሀገራት ደግሞ ይህ ቁጥር እስከ 60 በመቶ ሊደርስ እንደሚችል ተገምቷል። የኢኮኖሚ ባለሙያዎች እንደሚናገሩት የኤአይ መምጣት አዳዲስ የስራ እድሎችንና ከፍተኛ የኢኮኖሚ እድገትን ይዞ የሚመጣ ቢሆንም የሰራተኞችን የክህሎት ሽግግር በፍጥነት ማከናወን ካልተቻለ ከፍተኛ የማህበራዊና ኢኮኖሚያዊ ሚዛን መዛባትን ሊፈጥር ይችላል። በመሆኑም ሀገራትና ድርጅቶች ሰራተኞቻቸው አዳዲስ የዲጂታል ክህሎቶችን እንዲያዳብሩ ማሰልጠናቸው ወሳኝና የጊዜው ጥያቄ መሆኑን ዘገባው አመላክቷል።